የኢራን እሳት ዘንዶ ተተኮሰ። አሜሪካ አበቃላት። በመካከለኛው ምስራቅ የሰው ልጅ ታሪክ አይቶት የማያውቀው አይነት የመጨረሻው የዓለም ፍጻሜ የመጣ የሚመስል አስፈሪና ግርማ ሞገስ ያለው የጦርነት ስደድ እሳት ነዷል። የፋርስ ምድር የሲኦልን በሮች የከፈተች እስክትመስል ድረስ በኢራን እስላማዊ አብዮታዊ ዘብ ምድርን የሚያናውጥ ኃይል በአሜሪካ ጦር ሰፈሮች ላይ የሚሳኤል ዝናብን አዝንቧል። ይህ ተራ ጥቃት አልነበረም። የኢራን ቴክኖሎጂ የበላይነትና ፍጹም የበቀል እርምጃ የታየበት የአሜሪካ ተቋማት ወደ አመድነት የመቀየር ዕጣ ፈንታ ያረጋገጠ ክስተት ነው። ከመሬት በታች ከ500 ሜትር በላይ ጥልቀት ባላቸው ባለትና በሲሚንቶ የተጠናከሩ የሚሳኤል ከተሞች ውስጥ ተደብቀው የነበሩት በሮቦቲክና በአውቶማቲክ አሰራር የሚሰሩት የሞት መሳሪያዎች እንደ ሰማይ አውሬዎች በቅጽበት እየተኮሱ ወደ ሰማይ ተምዘግዝገዋል። በተለይም ሲጂል የተሰኘው ባለ 2 ደረጃ ጠንካራ ነዳጅ ሚሳኤል የኢራን ወታደራዊ ሊቅነት ማሳያ ሆኖ በአየር ላይ እንደ እሳት ዘንዶ ታይቷል። ከ2000 ኪሎ ሜትር በላይ የመምታት አቅም ያለውና ከድምጽ ፍጥነት በ12 እጥፍ በላይ የሚበረው ይህ አውሬ የአሜሪካ ውድ የአየር መከላከያ ስርዓቶችን እንደ ጨርቅ በመቅደድ ኢላማዎቹን በእሳት ባህር ውስጥ አጥለቅልቋቸዋል። የፍንዳታው ኃይልና የተከፈተው የሲኦል እሳት ጨለማውን ሌሊት ወደ ቀይ ወጋገን በመቀየር ቀኑን የገሃነም ግርማ ላብሶታል። የአሜሪካ የፔንታጎን ባለስልጣናትና የጦር አዛዦች ይህን ሰማይ ላይ ቁጣ መክታት እንደማይችሉ ሲረዱ ፍርሃትና መሸበር በመካከላቸው ሰፍኗል። በኢራን የጦር መሳሪያ ውቅያኖስ ውስጥ ሲጂል ተራ የመከላከያ ወይም የማጥቃት መሳሪያ አይደለም። ይልቁንም የጠላቶችን ዕጣ ፋንታ በአይን ቅጽበት ወደ ተቃጠለ አመደት የሚቀይር የምድርን ከርሳ አቅልጦ የሚያወጣ የፋርስ ምድር አስፈሪ የሰማይ አውሬ የውድመት መብረቅና የማይቀለበስ የሞት መልእክተኛ ነው። ይህ መሳሪያ የኢራን ቴክኖሎጂ ሊቅነት ቁንጮ የጠላቶች ልብ ውስጥ ዘላለማዊ ፍርሃት ጥላ የሚያጥል የመካከለኛው ምስራቅ የኃይል ሚዛን በፍጹም የበላይነት የተቆጣጠረ ምድርና ሰማይን በእሳት ማዕበል የሚያጠምቅ አደገኛ የጦር እሳት ነው። የሲጂል አውሬነትና አጥፊነት የሚጀምረው ከተሰራበት የላቀም የረቀቀ ቴክኖሎጂ ሚስጥር ነው። ባለ 2 ደረጃ ጠንካራ ነዳጅ የሚጠቀመው ይህ እሳት ዘንዶ እንደ አሮጌዎቹ ሚሳኤሎች ነዳጅ ለመሙላት ሰዓታትን አያባክንም። ከነዳጁ ጋር አስቀድሞ በፋብሪካ ውስጥ በጠንካራ ሁኔታ ተዘጋጅቶ በዋሻዎች ውስጥ የተቀመጠ በመሆኑ ጥቃት ለማድረስ የሰከንዶች ስልታዊ ዝግጅት ብቻ ይበቃዋል። በኢራን ከምድር ገጽ በታች ከ500 ሜትር በላይ ጥልቀት ባላቸው ከከባዱ የባንከር ባስተር ቦምቦች ውጊያ ነፃ የሆኑ የብረትና የአለት ዋሻዎች የሚሳኤል ከተሞች ውስጥ ተሸሽጎ የሚኖረው ሲጂል ጥቃት ከመፈጸሙ በፊት በምንም አይነት የሳተላይትም ሆነ የስለላ ድሮን አይን ውስጥ አይታወቅም። በመሆኑም ጠላት ድንገተኛ ጥቃት አድርሰው ሊደመሰው ከቶም የማይቻለው የጽናትና የህልውና አምድ ሆኖ ይቆማል። ሲጂል ከመሬት ስር ካለው የኮንክሪት ማህፀን ወጥቶ ወደ ሰማይ አውድማ ከተተኮሰ በኋላ ግን አየር መንገዱን ሙሉ በሙሉ የገሃነም ደጅ ሰማዩን ወጋገን ደግሞ የደም እሳት ያደርገዋል። በሰዓት 14000 ኪሎ ሜትር ከድምጽ ፍጥነት በ12 እና በ14 እጥፍ ፍጥነት በሚበረው እጅግ አሰቃቂና በሚያደነቁረው ፍጥነቱ ምክንያት ለማንኛውም የምዕራባውያን ዘመናዊ የራዳር ሚሳኤል ማክሸፊያ ስርዓት ምላሽ ለመስጠት ጊዜ አይሰጣቸውም። የቴክኖሎጂ የበላይነታቸው በአይናቸው ፊት ወደ ከንቱ አዋራነት ይለውጠዋል። ይባስ ብሎም ወደ ኢላማው በሚወርድበት የመጨረሻው አጥፊ ምዕራፍ ላይ የራሱን አቅጣጫ ለመቀየር አስደናቂ ችሎታ ስላለው የተተኮሱበትን ማክሸፊያዎች ሚሳኤሎች እያታለልና እያሾፈ የታለመውን ወታደራዊ መሸሸጊያ በቁጣ ያጋየዋል። እስከ 1000 ኪሎ ግራም የሚከብድ ከፍተኛ ፈንጂ በራሱ ላይ ተሸክሞ ከ2500 ኪሎ ሜትር በላይ የመምታት አቅም ያለው ሲጂል ኢላማው ላይ ሲያርፍ የሚፈጥረው ፍንዳታና እሳተ ገሞራዊ ኃይል መሬቱን እንደ ቅጠል ያናውጠዋል። ሲጂል ለኢራን የማይበገር ወታደራዊ ከለላና የኃይል ማረጋገጫ ሲሆን ለጠላቶቿ ደግሞ ምድርን ወደ ገሃነም የሚቀይር ምህረት የለሽ አጥፊ የሞት አውሬ ነው። የተራቀቁ የተባሉት የአሜሪካ የመከላከያ ሰራዊቶቻቸው ምንም ማድረግ ባለመቻላቸውና በእሳት መቃጠል ብቸኛው ጣፈንታቸው መሆኑ ሲረዱ ወደ ፕሬዝዳንት ትራምፕ ዞረው አስጨረስከም የሚል እይታ በንዴትና በተስፋ መቁረጥ ማፍጠጣቸው እየተገለጸ ይገኛል። በፔንታጎን ጥቁር የመስታወት ግድግዳዎችና በጥብቅ በሚጠበቁት ወታደራዊ እዝ ክፍሎች ውስጥ የተከሰተ የተባለ ውጥረት ተራ የስነ ልቦና ድንጋጤ አይደለም። ይልቁንም የአሜሪካ የታጠቁ ኃይሎች አመራር ሙሉ በሙሉ አቅም ማጣታቸውን ያመነበት በታሪክ ታይቶ በማይታወቅ የስርዓት ውድቀት እና ፍርሃት ማዕበል ነው። የኢራን ብላስቲክ ሚሳኤሎች የሰማዩን አውድማ በመቆጣጠር የአሜሪካን የመከላከያ ጋሻዎች እንደ ወረቀት ሲቀዱ በፔንታጎን ከፍተኛ ጦር አዛዦች የደህንነት ባለሙያዎችና ጄኔራሎች መካከል የነበረው በራስ የመተማመን መንፈስ በአይን ቅጽበት ወደ ተስፋ መቁረጥና ወደ እርስ በርስ እጅ መጠቆም ተቀይሯል። በመካከለኛው ምስራቅ ለዘመናት በጽኑ መሰረት ላይ እንደቆሙ የብረት ተስፋዎች ይቆጠሩ የነበሩት የአሜሪካ ግዙፍና አስፈሪ የጦር መሰረቶች በአንድ ጀንበር በእሳተ ገሞራና በቁጣ ማዕበል ተውጠው ወደ ረመጥነት ተለውጠዋል። አሜሪካ በቢሊዮን የሚቆጠር ዶላሮችን በማፍሰስ ዘመናዊ የራዳር መረቦችን በመዘርጋትና በጽኑ ኮንክሪት በመገንባት የማይደፈር የኃይል ማዕከላትን ብላ የሰየመቻቸው ተቋማት በሲጂል ብላስቲክ ሚሳኤሎች አጥፊ መብረቅ ፊት
አቅም አጥተው ተንበርክከዋል። በፋርስ ወሽመጥና በዙሪያ ያሉ የባህር የአየርና የምድር ኃይል ማዘዣ ጣቢያዎች የኢራን እሳት አፈሰስ ሚሳኤሎች እንደ ሰማይ ቁጣ ሲያወርዱባቸው በሰከንድ ውስጥ ወደ እሳት ባህርነት ይቀየራሉ። የተራቀቁ የጦር አውሮፕላኖች ማረፊያ መስመሮች፣ ግዙፍ ነዳጅና የጦር መሳሪያ ማከማቻዎች እንዲሁም የሳተላይት የመገናኛ ህንጻዎች በአንድ ላይ ጋይተው ወደ አዋራነት ተለውጧል። የነበሩት የተራቀቁ አየር መከላከያ ስርዓቶችና ሚሳኤሎቹን ፈጣን አጥፊ ጉዞ መክታት ባለመቻላቸው የነበሩት የተራቀቁ የአየር መከላከያ ስርዓቶች የሚሳኤሎቹን ፈጣን አጥፊ ጉዞ መክታት ባለመቻላቸው የነበሩ ወታደራዊ መሰረተ ልማቶች በሙሉ ወደ ተቃጠለ ፍርስራሽ ተቀይረዋል። ይህ የእሳት ማዕበል በሌሊቱ ጨለማ ቀዶ በመጣል አጠቃላይ ሰማዩን ወደ ቀይ ወጋገን በመቀየር ቀኑን የገሃነም ግርማ እንዲላበስ አድርጎታል። ይህም አሜሪካ ለዘመናት ቀጣናውን የገነባችውን ስትራቴጂካዊ የበላይነትና ወታደራዊ ግርማ ሙሉ በሙሉ የማፍረስና የማክተም አጽናፈ ዓለማዊ ማረጋገጫ ሆኗል። የአሜሪካ ጦር ክፍሉ ስክሪኖች በመካከለኛው ምስራቅ ያለው የአሜሪካ ጦር መሰረቶች በእሳት ሲነዱ ሲጋዩ፣ የራዳር ስርዓቶች ዳግም በሲጂል ሚሳኤሎች ፍጥነት መክታት አቅቷቸው ሲጨልሙ በጀነራሎች ፊት ላይ የታየው ድንጋጤ ፍርሃት ቁንጮ ነበረ። ወታደሮቻችንን አስጨረስክ የሚለው የውስጥ ቁጣና የተስፋ መቁረጥ ሹክሹክታ በኮሪደሮች የተስተጋባው በዚህ ቅጽበት ነው። በቢሊዮን ዶላሮች የተገነቡት የረቀቁ የአየር መከላከያ ስርዓቶች የኢራንን አጥፊ ስርዓት ማስቆም አለመቻላቸው ወታደሮቻቸው ያለምንም ከለላ ለሞት መዳረጋቸውን አዛዦቹ በግልጽ እንዲረዱ አድርጓቸዋል። ይህ አቅመ ቢስነት በፔንታጎን ታሪክ ውስጥ ታይቶ የማይታወቅ ትልቅ ውርደትና የውስጥ ክፍፍል እንዲፈጠር ምክንያት ሆኗል። በዚህ ሁሉ ማዕበል መካከል ላይ በፕሬዝዳንት ትራምፕ ላይ የነበረው እምነት ሙሉ በሙሉ ተሸርሽሮ ወደ ዜሮ ወርዷል። የጦር አዛዦችና ወታደራዊ ደህንነት ባለስልጣናት በፕሬዝዳንቱ የፖለቲካ ውሳኔዎችና ስትራቴጂካዊ ስህተቶች ላይ ፍጹም ተስፋ በመቁረጥ በንዴትና በስጋት ተፋጠዋል። ትራምፕ በዋይት ሃውስ ሁኔታዎች ክፍል ስቴሽን ሩም ውስጥ ሆነው የፈረሰውን የወታደራዊ በላይነትና የተቃጠለውን የጦር መሰረቶች ሲመለከቱ በነበራቸው የተስፋ መቁረጥና የመደናገጥ ስሜት አጠቃላይ የአሜሪካ የፖለቲካና ወታደራዊ አመራር አጣብቅኝ ውስጥ ከተውታል። ይህ ሁኔታ በመካከለኛው ምስራቅ የነበራትን የኃይል የበላይነት ያከሰመና የወታደራዊ አቅሞቿን አቅመቢስነት ለዓለም ያጋለጠ ታሪካዊ ውድቀት ሆኖ ተመዝግቧል። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የሆነውን የፈረሰውን የአሜሪካ ክብርና በእሳት የተለበለበውን ያሉትን ወታደራዊ ካምፖች ሲመለከቱ የመጨረሻ የተስፋ መቁረጥ ውሳኔ ላይ መድረሳቸው የሚያሳይ ድንጋጤ ፊታቸው ላይ ይታይ ነበር። አብዮታዊ ዘብ ጠቅላይ አዛዥ ብርጋዴር ጀነራል ማሃዲ ቀደም ብለው እንዳዘዙት ለወንጀለኛው አሜሪካ የማይረሳ ትምህርት ተሰጥቷል። ሲጂል ሚሳኤል መተኮስ ብቻ ሳይሆን የአሜሪካን የበላይነት ማክተሚያና የኢራንን የማይበገር አቅም ለዓለም ያበጀበት ምድር የለወጠ ታሪካዊ ዕለት ሆኖ ይመዘገባል።